የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እንግዲህ በንግግሩ ያው ዛቻው ፉከራው እንደተለመደው ተሰምቷል። አዲስ ነገር የለም። ቅኔው ሲያልቅበት ቀረርቶ ጨምረበት ነው የሆነው። ከዚህ በኋላ ሰውየው አዲስ ነገር የሚናገር አይደለም። የተለመደውን በልጽገናል፣ እንሰራርተናል፣ ሰማይ ላይ ደርሰናል፣ እንዲህ አይነት ተመሳሳይ የሆኑ ምንም አይነት የይዘት ለውጥ የሌለው አንድ መድረክ ላይ የተናገረውን የምንም የቃላትም የድምጸትም ልዩነት ሳይኖረው ደግሞ ደጋግሞ የሚናገር ሁሉ ነገር ያለቀበት አይነት ሆኖ ነው የቀረበው። ከምንም በላይ ጠላቶቻችንን ጸጉር ላይ እንዳለቅማል ለቃቅመን እናራግፋቸዋለን ብሎ በዚህ አይነት የቃላት አጠቃቀም ችግር ባለበት ሁኔታ ከአንድ የሀገር መሪ እንዲህ አይነት ቃል በመጠቀም ጠላቶቻችንን በሙሉ አራግፈን እንጨርሳለን ያለው ምን አይነት ትርጉም የሚሰጥ ፕሮፓጋንዳ እንደሆነ ግልጽ አይደለም። ከአብይ አህመድ የበለጠ የኢትዮጵያ ጠላት የለም። ከአብይ አህመድ የበለጠ ኢትዮጵያ ስጋት የለም። ኢትዮጵያ ጠላት ብላ ምናልባት በስጋት ደረጃ በቁጥር አንድ ልታስቀምጠው የምትችለው አብይ አህመድን ነው። በየጊዜው ጠላት እያበራከተ ይራሱን በየጊዜው ተቀናቃኞቹን እያፈራ እየፈለፈለ የሚሄድ በየቦታው እሱን ለመጣል ነፍጥ የሚያነሱ እሱን ለመጣል ሰላማዊ ትግል የሚቀሰቅሱ የሚያነሱ የህብረተሰብ ክፍሎች እየጨመሩ መጡ እንጂ እየተራገፉ እንዳልመጡ በግልጽ እያየን ነው። ለራሱ መንደርም ማረጋጊያ ይሆናል ብሎ የተናገረው ነው። የሱም መንደር እየሰማው አይደለም። የሱም መንደር እሱን ከመስማት ይልቅ እሱ መቼ ይሆን ያዘጋጀው ቤቱ የሚሄደው በአቡዳቢ አካባቢ ቤተመንግስት እንዳሰራም ይነገራልና ያ ቀን መቼ ነው ብሎ የራሱ መንደርም ውስጥ ለውስጥ ያንሾኳሾከ እንዳለ እንሰማለን። አደባባይ የሚናገሩት ሌላ ነው። ከመጋረጃው በስተጀርባ ግን ይሄ ሰውዬ ጥሎን ይሄዳል የሚለው ጭንቀትና ስጋት ነው ብልጽግና መንደር ያለው እንጂ አሁን እሱ አደባባይ ወጥቶ እንደሚፎክረው እንደሚናገረው እንደሚዘልፈውና እንደሚዝተው እንዳልሆነ በግልጽ የሚታወቅ ነገር ነው። ለማንኛውም የብሔር ብሔረሰቦች ቀን የሚባለው የኢትዮጵያን ሕዝብ እኩልነት ያፈረሰ በዚህ ቀን ብቻ ብሔረሰቦች እየታዩ እኩልነታቸው የሚነገራቸው 364 ቀን ግን እኩልነት ሳይሆን አድሏዊነት የተወሰኑ ሰዎች ብልጽግና ብቻ የታየበት የአንድ አካባቢ ሰዎች ብቻ የፖለቲካውንም የኢኮኖሚውንም የበላይነት የያዙበት ሌላው ግን እንዲሁ ለክብረ በዓልና ለቴሌቪዥን ድምቀት በአመት አንዴ የሚጨፍርበት ዕለት ነው ማለት እንችላለን። የኢትዮጵያ ሕዝብ የብሔር ብሔረሰቦች ቀን አያስፈልገውም። የኢትዮጵያ ሕዝብ አብሮ የሚበላ አብሮ የሚኖር ሰርጉም ሀዘኑም ሁሉም ድምቀቱም በጋራ የሚያደርግ ነው። በአንድ ቀን ተለይቶ ለፖለቲካ ፍጆታ በሚል በሚከበር ቀን አይደለም የኢትዮጵያ ሕዝብ መብት የሚረጋገጠው። አብይ አህመድ ዛሬም ይፎክራል። ነገር ግን ውድቀቱ ከምንጊዜውም በላይ እየተቃረበ መፈራረሱም እውን እየሆነ ከማየት ያለፈ ምንም የሚፈይደው ምንም የሚያመጣው ለውጥ የለም። እውነት ነው መሳይ። ሰውየው እኮ በስልጣን ለመቆየት ብቸኛው መንገድ አሁን እኛና እነሱ የሚል ንግግር ነው እየተናገረ ያለው። በአንድ በኩል የሱ ዙሪያ ላይ የተከማቹ ግለሰቦችና ቡድኖች አሉ፣ በሌላ በኩል ደግሞ የኢትዮጵያ ሕዝብ አለ። አሁን ልዩነቱ ቁልጭ ብሎ ለኢትዮጵያ ሕዝብ እየታየ መጥቷል። ይሄ ልዩነት እኛና እነሱ ብሎ መቀስቀስና መለያየት ካልቻለ በስተቀር እንደማይቀጥል አውቋል። በዚህም አጠቃላይ ለኢትዮጵያ ሕዝብ የሚበጅ ነገር አንብቦ አያውቅም። ከዚህ በፊት ስልጣን በያዘ እስከ አመት ከ6 ወር እስከ አመት ከ8 ወር ምናልባትም ግፋቢ እስከ 2 አመት ድረስ የነበሩት ንግግሮችን ወደ ኋላ ተመልሰን ስናይ ጥራዝ ነጠቅ ከግለሰቦች ከታዋቂ ኢትዮጵያውያን ከዓለም አቀፍ ተናጋሪዎች ተለቃቅሞ የመጣ ንግግር ነው። ብዙ ጊዜ በመድረክ ሲሸውደን ነው የኖረው። ከዚህም ከዛም ቃርሞ መድረክ ላይ እየወጣ ሲናገር የነበረ ግለሰብ እንደሆነ አሁን በቃ አለቀበት። አንተ እንዳልከው ቅኔው ሲያልቅበት ቀረርቶ ጨመረበት አይነት ንግግር ነው። በጣም የኢትዮጵያ ሕዝብ ከፍተኛ ምሬት ውስጥ ገብቷል። እውነት ለመናገር መድረክ ላይ ወጥቶ ሲናገር ማድመጥ የማይፈልግ ኢትዮጵያውያን እጅግ በጣም በከፍተኛ ደረጃ እያደገ ነው የመጣው። አጠቃላይ የሚሰጣቸው ምሳሌዎችም ከአንድ ጠቅላይ ሚኒስትር የሚጠበቅ ሀገርን ከሚገዛ የሚጠበቅ አይደለም። እውነት ለመናገር እየገደለም እያሰቃየም እያስራበም እያረደም በደሎችን እየፈጸመ ሁሉ ምሳሌው ነገር በሙሉ በድህነት እንዳደገ በጥረት እንዳደገ በማስፈራራት እንዳደገ የሚሰጣቸው ምሳሌዎች ለምሳሌ አሁን የተናገረው ነገር እንደ ጸጉር ቅማል ኢትዮጵያውያን እኮ በጣም በድህነት ብንኖርም እውነት ለመናገር አሁን ጸጉር ቅማል እኮ ከጠፋ በጣም እንደው 15 20 30 በፊት እኮ ጠፍቷል። አሁን የጸጉር ቅማል ገጠርም ብትሄድ እንደዚህ አይነት ነገር የለም። እሱ ግን በልጅነቱ የያዘውን ነገር ነው እስካሁን ይዞት የቀጠለው እና ችግሮቹ በልጅነቱ የደረሱበትን አጠቃላይ የሳይኮሎጂ የቁስ እጥረት ችግር የነበረበት የአእምሮ ችግር እጥረት የነበረበት አሁን በደንብ ቁልጭ ብሎ እየታየ ነው። እንግዲህ እንደ ጸጉር ቅማል ያላቸው የፋኖ ኃይሎች አፍንጫቸው ድረስ መጥተው ከፍተኛ አደጋ እያደረሱበት እንደሆነ አውቋል። ይሄ ሁሉ ነገር አልበላሽንም ምን አመጣው አይነት ነገር ነው እውነት ለመናገር
የፋኖ ኃይሎችን ሻመት ቢዋጉ አያሸንፉም፣ እንዲሁ ዝም ብሎ ጫካ ለጫካ ሲዞሩ ይኖራሉ በማለት የተናገረው ትቶ ዛሬ ደግሞ እናራግፋቸዋለን። በጭራሽ እኮ ለመናገርም እኮ የሚቀፍ ነገር ነው። እውነት ማስፈራራቱ፣ ዛቻው፣ ስድቡ በጣም ከመሪ በታሪክ በኢትዮጵያ እንደዚህ አይነት መሪ በእውነት አይታ የማታውቅበት ጊዜ ላይ ነው የደረስነው። ነገር ግን ይሄ ሁሉ ቅዠት፣ ይሄ ሁሉ ድንጋጤ እየመጣበት ያለው ናዳ ማስቀረት እንደማይችል የተረዳ ነው እየመሰለኝ የመጣው። መሳይ እንግዲህ የፋኖ ኃይሎች ናቸው አንዱ እንደ ተባይ እናራግፋቸዋለን ከተባሉት ውስጥ በትክክለኛ በእርግጠኝነት መግለጽ የሚቻለው። እነሱ ደግሞ የበለጠ የሱን የውድቀት ጊዜ እያፋጠኑ ምናልባትም አብይ አህመድ ከነ ጥቁር ታሪኩ በኢትዮጵያ ገጽ ላይ የሚጠፋበት ሩቅ እንደማይሆን የሚያረጋግጡ የትግል እንቅስቃሴዎች ናቸው እየተደረጉ ያሉትና እስቲ በአንተ በኩል ባለፉት 2 እና 3 ቀናት ዛሬን ጨምሮ በአማራ ፋኖ የተለያዩ አደረጃጀቶች እየተካሄዱ ያሉ የሉና ተጋድሎ መረጃዎችን በተመለከተ የተወሰኑትን ብታካፍለን። የአማራ ፋኖ ወታደራዊ ጠቀሜታ ያላቸው ቦታዎች ከያዛቸው አካባቢዎች አንዱ የጎጃም ፓዊና ቻግኒ አካባቢ ነው። በዚህ አካባቢ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር ለተከታታይ 4 እና 5 ቀናት ከፍተኛ የሆነ ውጊያ ሲያደርግ እንደሰነበተ ይታወቃል። በተለይ በዛሬው ዕለት በተደረገው ውጊያ እጅግ በጣም የሚያስደንቅና የሚያስገርም ድል ነው የተጎናጸፉት። ኮሎኔል አጥናፉን ጨምሮ ሻለቃ ታምራትን እንዲሁም ሌሎችም የመቶ መሪዎች፣ መቶ አለቆችን፣ ሻምበሎችን ጨምሮ በርካታ የአገዛዙን ጦር መደምሰሳቸውን በአጠቃላይ በተደረገው ውጊያ ከ37 በላይ የአገዛዙ ጦርን መደምሰስ መቻላቸውንና ከ75 በላይ ማቁሰል መቻላቸውን የዛ አካባቢ የፋኖ ህዝብ ግንኙነት አስታውቋል። በተደረገው ውጊያም 32 ጥቁር ክላሽንኮቭ፣ 3 አስቃጥራ የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 ስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ጥይት፣ 2 ብሬን ሸንሸሎችና ከ100 በላይ የድሽቃ ተተኳሾች እንዲሁም በዚሁ አካባቢ ዘንዘል በተባለ አካባቢ በተደረገ ከፍተኛ ውጊያ የአገዛዙ ጦር ይህን ያክል ጉዳት የደረሰበት ቢሆንም ከተለያየ ቦታ በተለይ ከፓዊ አካባቢ የተጨማሪ ኃይል አምጥቶ እነዚህን 2 ቦታዎች ለመቆጣጠር ያደረገው ጥረት ከፍተኛ ጉዳት ደርሶበት እንደገና መመለሱንና አሁንም ውጊያው እየተካሄደ እንደሆነና የፋኖ ኃይሎች ግን የልባቸውን ሰርተው ቦታውንም መቆጣጠር መቻላቸውን አስታውቀዋል። ከፓዊ ተጨማሪ ኃይል አምጥቶ እነዚህን አካባቢዎች የታፈኑ አካባቢዎችን ለማስለቀቅ አሁንም ጥረት እያደረገ ቢሆንም የከባድ መሳሪያዎችን በመተኮስ አካባቢ በደረሰ ሰብል ላይ ከፍተኛ ጉዳት እንዳደረሰና የፋኖ ኃይሎች ግን ይህን ሁሉ ተቋቁመው በተለይ ዘንዘል የተባለችውን ከተማ በመቆጣጠር እየገሰገሱ እንደሆነ የአገዛዙ ጦር ደግሞ ከፍተኛ ክሳራ ደርሶበት እነዚህን ወታደራዊ መኮንኖችን ጨምሮ የቆሰሉ ሌሎችን በሄሊኮፕተር ወደ ባህር ዳር ይዟቸው እንደሄደ በተለይ በዚህ አካባቢ የምዕራብ እዝ 92ኛ ክፍለ ጦርና የ22ኛ ክፍለ ጦሮች በጋራ ነበር ለማጥቃት እንቅስቃሴ ያደረጉት። ነገር ግን ሳይችሉ ቀርተው ልክ በእነሱ ተመጣጣኝ ቁጥር ያለው የፋኖ ኃይል 2 ክፍለ ጦር የፋኖ ኃይሎች ተሰልፈው የመልሶ ማጥቃት በማድረግ ትልቅ ድል መጎናጸፋቸውን ነው መረጃዎች እያመላከቱ የሚገኙት። እንዲሁም ከሸዋሮቢት አቅራቢያ ቆቦ በተባለ ቀበሌ ላይ በተደረገ ከባድ ውጊያ የነበረውን የአገዛዙን ጦር በርካታ ኃይል መደምሰስ መቻሉንና ቆቦ ቀበሌና የምትባለውን አሁንም በፋኖ ኃይሎች ቁጥጥር ስር መሆኗን ለማወቅ ተችሏል። በሌላ አቅጣጫ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘራ ያዕቆብ 1ኛ ኮር 7 ክፍለ ጦር በኤፍራታና ግድም ወረዳና ካናኮርማ ቀበሌ በተደረገው ከባድ ውጊያ በካራ ለጎሮ ቀበሌና አካባቢው የ103ኛ አየር ወለድ ጦር ላይ በሰነዘሩት ከፍተኛ ማጥቃት የአገዛዙ ጦር ክፉኛ መጎዳቱና ከሸዋሮቢት ተነስቶ ወደ ቆቦ ቀጠና ሲጓዝ በነበረው 103ኛ አየር ወለድ ክፍለ ጦር የሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር 3ኛ ሻለቃና የ7 ክፍለ ጦር ከ40 አርበኞች ጋር በመቀናጀት በጋራ በፈጸሙት ማጥቃት ከአጣዬ ኤፊሶን በሚወስደው መንገድ መሃል ቆርጠው ከፍተኛ ጉዳት እንዳደረሱበትና አሁንም በኤፊሶን አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ ከ1 ወር በፊት የአማራ ፋኖ በሚንቀሳቀስባቸው በሰከላ አካባቢ የአማራ ኃይሎችን ለመምታት ጦሩን አሰልፎ ጠንካራ ወደ ሆነው የፋኖ ይዞታ ገስግሶ ሄዶ የነበረው የአገዛዙ ጦር ተመቶ ሲመለስ በ6 አርሶ አደሮች ላይ ምላሳቸውን፣ ብልታቸውን፣ እጃቸውን ቆርጦ ቆዳቸውን ተልትሎ አስፋልት ላይ ጥሏቸው እንደሸሸ ይታወቃል። እንግዲህ የፋኖ ኃይሎች ብድር መላሽ ሆነው አጉት በተባለ ቀበሌ ንጹሃን በተገደሉ
በሚገኙበት ቦታ ላይ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ከ50 በላይ የመከላከያ አባላቱን በመግደል 42 ጥቁር ክላሽ በመማረክ በምርኮ ማግኘታቸውንና በዙ 23 እና በምርፍ የተደገፈ ከፍተኛ ውጊያ ቢያደርግም የአገዛዙ ጦር አጉት ከተማን ለቆ መውጣቱንና በአካባቢው በሚገኝ ተራራ ላይ ራሱን እየተከላከለ እንደነበርና የፋኖ ኃይሎች ብድርን የሚመልሱ ህዝባቸውን የሚታደጉበት ደረጃ ላይ መድረሳቸውንና የመከላከያ ገዳይ የሆነው ስርዓት ግን አሁንም ሲቪሎችን እየገደለ ቢቀጥልም ነገር ግን የፋኖ ኃይሎች በቀል እንደፈጸሙና ከ50 በላይ የአገዛዙን ጦር በውጊያ ሜዳ ላይ መግደላቸውን ከዚህ ቁጥር ያልተናነሰ ኃይል ደግሞ ማቁሰል መቻላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሁለት ቀን በፈጀ ሙሉ ቀን በተደረገ በድላንታና በዳውንት መካከል ሾጋ በተባለ ቦታ ላይ የአገዛዙ ጦር በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የደጋው መብረቅ ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር በመቀናጀት ከፍተኛ ጥቃት በመፈጸም 5 ሙሉ ተሽከርካሪ መኪና ላይ ሲንቀሳቀስ የነበረን ኃይል ከበባ በመፈጸም በማጥቃት በርካቶችን መግደላቸውና ማቁሰላቸውን በተደረገው ውጊያም ተተኳሾችንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውን አስታውቀዋል። አሁንም በማዕከላዊ ጎንደር በጣቁሳ ወረዳ ከደልጊ ቀጠና አቅራቢያ በምትገኘው በኮታ በተባለ ወታደራዊ ካምፓቸው ተነስተው ሐሲን ጉርቲን የተባለውን ቀበሌ ለመቆጣጠር የተንቀሳቀሰው የአገዛዙ ጦር የአማራ ፋኖ ህዝባዊ ድርጅት በጌምድር ክፍለ ጦር በፈጸመው የሌሊት የደፈጣ ጥቃት ከ15 በላይ የአገዛዙ ጦር መግደሉንና የሄደበትን ተልኮ ሳይመታ ተመቶ መልሶ ወደ መኮንታ ወደ ተባለው ካምፑ መግባቱን ለማወቅ ተችሏል። በደቡብ ጎንደር በአራት የተለያዩ ቦታዎች በፋኖ ኃይሎችና በአገዛዙ ጦር መካከል ከፍተኛ ውጊያ የተቀሰቀሰ ሲሆን በላይ ጋይንት በ3 አቅጣጫ በዛጎች በተባሉ ቀበሌዎች አካባቢ እንዲሁም በተለያዩ የላይ ጋይንት አካባቢ ከፍተኛ ውጊያ እየተደረገ ሲሆን የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ ያንን አካባቢ የመጣውን የአገዛዙ ጦር መክተው መመለሳቸውን አስታውቀዋል። በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። በመተማ እንዲሁም አሻሚትና ቧንቧ በተባሉ ቦታዎች ላይ የመንግስት ጦር አሻሚትንና አካባቢውን ለመቆጣጠር ተጋድሎ ያደረገ ቢሆንም የአገዛዙን ጦር መተው አሻሚት ከተማንና ቧንቧ የተባሉ ከተሞችን መልሰው በእጃቸው ማስገባታቸውን ለማወቅ ተችሏል። በርካታ የመገናኛ ሬዲዮኖችን መማረካቸውንና ወታደራዊ መኮንኖች ሻምበል መሪዎችን ጨምሮ በስም ያልተጠቀሱ የ100 መሪዎችን መግደላቸውን አስታውቀዋል። መከላከያው በተደጋጋሚ የተለያዩ ክፍለ ጦሮችን እየያዘ ለማጥቃት ከፍተኛ ጥረት ያደረገ ቢሆንም እስከዛሬ ድረስ ምንም ያልተሳካለትና ክሳራ እየደረሰበት እየተመለሰ እንደሆነ ለማወቅ ተችሏል። ለተወሰነም ጊዜም ያችን አሻሚት የተባለችውን ከተማ የተቆጣጠረው የአገዛዙ ጦር ከፍተኛ ቁጥር ያለው ኃይሉ ስለተመታበት ቦታዋን ለቆ ወደ መጣበት የተመለሰ መሆኑን ለማወቅ ተችሏል።